አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ተረፍረህ ይበል። እንግዲህ እነዚህ አውሬዎች ሀጂ እንዴት ነው ያገኙት? እንዴት ሊያገኙት ቻለ ብላችሁ በውስጥ ብዙዎቻችሁ እንግዲህ ጽፋችሁልኛል። ያገኙኝ በሪዳታ ስም ነው ያገኙኝ። በሪዳታ ስም ነው ያገኙኝ። እንግዲህ ደብረ ብርሃን ለተፈናቀሉ ሰዎች በአንድ ቁርአን 3 ሰው 4 ሰው 5 ሰው እየቀራ ነው። ስለዚህ ይሄን ባሎ እንግዲህ በኔ ላይ ባለውበት ሰዓት ሀጂ ያስገቡኛል። አስገባሁት። ይሄን ንግግር ተናገረ። ከዛ በኋላ እንግዲህ ተባበሩኝ ሀጂ ከኔ ጋር ሆኖ እነዚህ ምስኪኖች ተፈናቃዮች ናቸው ብሎ በምስኪን በቲምና በምስኪኖች ሰበብ እንግዲህ ለመበልጸግ ያሰበ ጀግና ነው። በዚህ አይነት ሁኔታ እንግዲህ ከሆነ በኋላ የተሰበሰበውን ስንቅ እኔ ብቻዬን መውሰድ አልችልም ሀጂ እርሶ ካልመጡልኝ ብሎ እንግዲህ ለሊት ከቀን መጨቀጨቅ ጀመረ። እኔ አይመችኝም ብለውም ሊሰማኝ አልቻለም። ነገር ግን እንግዲህ ያው እሺ ብዬ ሄድኩኝ። ከሄድኩኝ በኋላ ከዛ ጓደኛው ተቀበለኝና መኪና ላይ ይዞኝ ሄዱ። ወደ ቤቱ ከወሰዱኝ በኋላ እንግዲህ ካደርነ በኋላ እዚህ ሻይ ቤት ወደ ሻይ ቤት አስቀመጠኝና ሄደ። ለምን የተሰበሰበውን ማወቅ ነበረብኝ፣ ብዛቱ ማወቅ ነበረብኝ፣ ሲቃው ሲገዛ ማየት ነበረብኝ። እሱ ለካሜራ ፍጆታ ነው እያዋለኝ ያለው ማለት ነው። እውቅናውን ታማኝነቱን ለማጽደቅ በዚህ አይነት ሁኔታ ሄደ። የሻይ ቤት ካስቀመጠኝ በኋላ ሄደ። እቃውን ገዝቶ የሆነች ነገር ገዝቶ መጣ። እቃው ሲገዛ ብዛቱን ማወቅ ነበረብኝ፣ ቁርአኑን ብዛት ማወቅ ነበረብኝ። ይሄን አፍኖብኛል፣ ሊነግረኝ አልፈለገም። ሀጂ ነው ገቢና ግቡ አለኝ። ገቢና ከገባው በኋላ ገቢና ገብቼ እንግዲህ ይዞኝ ሄደ። ደብረ ብርሃን ደረስና ካሜራ ቀረጻ አስጀመረ። ያቺን ነገር አራግፈን እንደገና እነዛ ምስኪኖችን ተፈናቃዮችን ቀረጻ ጀመረ። መጥቶ ሊነምንባቸው ማለት ነው። በእንደዚህ አይነት ሁኔታ አስረክባን ያኛውን እቃ ከመጣን በኋላ ቤታቸውን ካሳደሩኝ በኋላ እንግዲህ በማግስቱ ቢሮ መፈለግ ነው የጀመርነው። ቢሮ ሀላል አዲስ አበባ ላይ ቢሮ መኖር አለበት ሀጂ እርሶም ሀባል ይሆናሉ። የእርሱንም ፎሎወሮች ምን ያደርጋሉ? ሀባል ያስደርጋሉ እና ቢሮ እንፈልጋሉና በመኪናቸውም ቢሮ ፈለጋ ወዲና ወዲ ማዞር ጀመርና የሆነ ቦታ ተገኘ ቢሮ 5000 ቀብድ ተከፈለና ወደ ቤት ተመለስነ። ከመለስነ በኋላ እኔ አባል መሆን አልችልም፣ የልጆች አባት ነኝ፣ አይመቸኝም። እርሶ ባይሆንም እሺ የእርሶን ፎሎወሮችን የእርሶን ልጆች አባል እንዲሆኑ ሲበኩልን ንገሩልን ብሎ ወጥሮ ያዙኝ። ከገቡ ይግቡ፣ እኔ ገቡ ብዬ የምናገርበት ነገር የለም። ጥቅሙን ንገሯቸው ነው ራሳቸው ይግቡ አልኳቸው። ከዛ እኔ ወደ ውጭ ወጥቼ ሊላቸው የፈለጉ ሰዎችን ይዟቸዋል በቃ አላቸው። እነዛን ሰዎችን ካወቁ በኋላ ውጭ ወጥቼ አባል ሆኑ ልትባሉ ነው እንደትሆኑ የሚል መልእክት ተስተላለፍኩላቸው። እሺ ብሎ አላህ ኸይር ይዛቸው አላህ ይክፈላቸውና አይ አባል መሆንን አንፈልግም 100,000 ምናምን ብሮ መጠየቅ ጀመሩና ያው እንዳሰማችሁት አልহামዱሊላህ ብዙዎች አባል አልሆኑም፣ ያላወቁት ሊሆኑ ይችላሉ። በእንደዚህ አይነት ሁኔታ ከሆነ በኋላ የእርሶ ትዳር እኛን ያሳስበናል ሀጂ፣ ስለዚህ እርሶ መዘወጅ አለቦት። እቺ ልጅ 2 ዓመት ነው እንግዲህ እኔ ጋር ያለችው፣ ስለዚህ በጣም ጥሩ ናት ይለኛል። በቃ ሰበካውን ጀመረ። ማሻአላህ እሷም እሺ ማለቷን ተናገረኝ። አሁን ስለሷ ለማውራት አይደለም ስለ ሰዎቹ እነዚህ አውሬዎች ነው ማወራው። ከዛ ምን ያደርጋሉ? አይ ሀጂ እኔ መሄድ አለብኝ፣ ሄጄ ያለውን ነገር ለልጆቼ መሹር አድርጌ ከወደኞች አሉኝ ቤተሰብ አለኝ ሹር አድርጌ እመጣለሁ። ማሻአላህ ይሄን ማሰባችሁ በጣም ጥሩ ነው፣ አላህ ኸይር ይዛችሁን አላህ ይክፈላችሁ ብዬ በሚናገርም ሰዓት ማሻአላህ አይ ሄዶ መመለስ አይቻልም ሀጂ፣ ምንም ያስፈልግ ነገር የለም፣ 5000 ብር ከሰጣችሁኝ ቤተሰቦቿም ጋር መሄድ አያስፈልግም፣ እዚህ ኒካህ እናስራለን አለ አሰሪው ማለት ነው። እዚህ እናስራለን 5000 ብር አለ 5000 ብር። ከዛ በኋላ ጨቀጨቁኝ። በቃ ወደ ኃይልም መንገድ ሊገቡ ፈለጉ። በኃይል እንግዲህ ሰድቦ አመናጭ ለርሶ ቢለን እንደዚህ ብለን የሚል ነገር መጡ። ከዛ እሷም እንግዲህ ቤተሰብ አለኝ ቤተሰብ ሳያቅ ቤተሰብና እህቴም ገጠርናት ምናምን የሚለው ነገር ሰበብ መጣችና ሊያመጣ ሂዷል እኮ 5000 ብር ተቀብሎኝ አስቤዛ ሊያመጣ ሂዷል። ነገር ግን እሷ አፈረሰችና ተደወለች፣ አፍርሳለች ብሎ ተደወለለትና ተናዶ መጣና ሰደባት። እሷን በቃ ተመናጨቃ። በቃ በጣም ሰድቦ አባራት ከቤቱ። ከዛ እንደገና ካባራት በኋላ እንደገና ጋዳ ገብቶ ደውሎ ጨቅጭቆ ምናምን ብሎ እንደመጣ መጣት
ከዛ በኋላ መጣት ከመጣት በኋላ እኔ ቀስ አድርጌ የሆነ ሽንት ቤት እንደሚገባ ሁኜ ሻንጣዬን ይዤ ወጥቼ ሄድኩ። ወጥቼ በመሄድ ሰዓት የት ሄዱ ሀጂ? አይኔ ልጆቼ ጋር መሄድ አለብኝ፣ ልጆቼ ጋር መሄድ አለብኝ አልኩኝና ትራንስፖርት ላይ ገብቻለሁ። ታክሲ ላይ ነው የገባሁት። አላህን ፍሩ ተመለሱ ሀጂ። በቃ ልጅቷን ሰድበን አባረናታል። በቃ እርሶን እናስገድዱትም። በቃ ነገ በራሴ መኪና አውጥቼ እሸኞታለሁ። ኑ ሀጂ አላህን ፍሩ። ይሄን አክል ጊዜ አብረን ቆይተን በእንደዚህ አይነት ሁኔታ መለያየት የለብንም ብሎ እንግዲህ አላህን ፍራ ብሎ ስላለኝ አላህን ፈርቼ ሻንጣዬን ሱቅ አስቀመጥኩ። ምናልባት አፍኖ ሲይዙኝ ቀስሜ ወጥቼ እሄዳለሁ ማለት ሻንጣዬን ሱቅ አስቀመጥኩት። ሱቅ ሳስቀምጠው እንደ ሱቅ ታስቀምጣለህ? ምን አይነት ሽማግሌ ነህ? ሳምንት አብረን ቆይተን እንደዚህ ሆነን ምን አይነት ምናምን ብሎ አስተዳደበኝ። ከዛ ገባውኝ። ከገባው በኋላ እንደገና ሰድቦ ያበራራትን ልጅ አሁንም ደውሎ በቃ ጋዳ ገብቶ አልጋው ላይ ተኝቶ ይሰብካል። ነይ እንደዚህ ነው፣ በዚህ ነው፣ በዛ ነው፣ በዚህ ነው፣ በዛ ነው እያለ እንደገና ጨጭቆ አመጣት። ካመጣት በኋላ እንዳልኳችሁ 5000 ብር ተቀብሏል። አስቤዛ ሊያመጣ ሂደዋል። ከዛ በጣም የሚገርም ነው። ኬክ አስዘፍቶኛል፣ 2000 ምናምን ብር ኬክ አስዘፍቶኛል። አስገድዶኝ እዛች ጋር ባፈኑኝ ሰዓት ባገቱኝ ሰዓት ትዳሬን ሐላል በው ምናምን ቢለ ተናገር ብሎ አስገድዶ እዛች በቤታቸው ላይ ካናዘዙኝ በኋላ ያቺን ካሜራ ቀርጾ አሁን ምን እያደረጉ ነው? አላህ እንሲ ህሊናችሁ ይወስደን። እኔ አስገድደናል። ያቺን ቪዲዮ እየተጠቀሙ ነው። የታፈነ ሰው የታገደ ሰው ይናገራል። ስለዚህ በእንደዚህ አይነት ሁኔታ ሁኜ አልሐምዱሊላህ እዛን ቀን ፈረሰ። እንዳልኳችሁ ፈረሰ። ከፈረሰ በኋላ በቃ እህቷ ጋር ይሁን ንካው እህቷ ጋር ይሁን አለና ለሷም በቃ እንትን እኔንም ጨቃጨቃኝ፣ እሷንም እንትን ባለ ለእህቷ እንደገና ብር ተሰጠ። የተወሰነች ብር ሰጣታ። የራሷንም ጨማምራ የኒካውን ፕሮግራም አደረገች። ሳምንት በለበስኩት ልብስ ይዞኝ ሄዱ። ሳምንት በለበስኩት አንድ ሰው የራሴን ሰው አልጠራው። አንድ ሰው የራሴ ሰው የለም። የሰበሰቡት የራሳቸው አይነት ወንበዴ አይነት ልጆች ነው የሰበሰቡት። ሰብስቦ ምን አድርጓል? በቃ ሐላል የሚባል ቲሸርት አሳትመዋል። ሐላል የሚባል ኮፊያ አሳትመዋል። እነዚህን አሳትሞ ግርግድ አድርጎ የራስ ለኔ ጎነና ከራና ቀይሳ የኔ ሰዎች የሉ መኪና ላይ አስገቡኝ። የለበስኩት ልብስ አይታችኋል። መኪና ውስጥ ካስገቡኝ በኋላ የተወሰነ ከወሰዱኝ በኋላ ካሜራ 14000 ብር ስላለን የተወሰነ ብር አግዘን ብሎ መኪናው ነው ቆሙት። መኪናው ቆሙ። ከኋላም ያለው ሰው መጥቶ እኔን አፍጥጦ ማየት ጀመረ። እንዴ በቃ እኔ ፈራውኝና 3000 ያግዛቸዋል በሞባይል ለመትቀርጹም ስላቸው አይ እኮ ቁም ነገር ስለሆነ ምን ማድረግ አለብን? ቢሮ የሚቀመጥ ነው የሚለቀቅ አይደለም። አንለቅቦትም ሀጂ ወላሂ አንለቅባችሁም። አንለቀውም ፎቶውን እና ለታሪክ የምናስቀምጠው ነው አሉ። ከዛ 14000 ብር ተብሏል ተባለ። 3000 ብር ተቀበሉኝ። ጉዞ ጀመርን። ሂደን ገባን። እንግዲህ ንካው ታሰረ። ከታሰረ በኋላ እሷ እዛ እንድትቆይ እኔ ደግሞ ሰፈሪ ደርሼ እንዲመጣ ነው ንግግራችን ማለት ነው። ግን እርሳቸው ለካሜራቸው ፍጆታ ቬሎ ለብሰ እንድትወጣ ነው ያደረጓት። በቃ ይዞን ሄዶ በጣም የሚገርማቸዋል። ከወሰዱን በኋላ መኪናዎች ተበታተኑ። በቃ ካሜራ ምናምን አልቀዋል። መኪናዎች ተበታተኑ። እነሱ ደግሞ የማይመጠነኝ ቦታ ወስዶ አስገብቶኝ የሚመጡ መስሎኝ እራት ይዞ የሚመጡ መስሎናል። ለካ ይሄን ቪዲዮ እያቀናበሩ ነው ለመልቀቅ ማለት ነው። ቪዲዮን እያቀናበሩ ሀደሩ። ስልክ ይደወላል። ከዚህ ስልክ ተደወለብኝ እና ከዛ በኋላ እንግዲህ ሩጬ እንግዲህ እሷን እዛ ቦታ ቤታውን አስገባሁትና ቪዲዮ ተለቆብኛል። ልጆቼ ጋር እየሮጥኩኝ ነው አልኩኝ ሩጬ። አሁንስ ፖርሳ አይነሰጡኝም፣ ዕቃዬን ስጡኝ፣ አላህን ፍሩ፣ በቃ የሚሰራውን ስራ ሰርታችሁኛል፣ አላህን ፍሩ ብዬ ያልኳቸው ቦርሳ የተቀበልኩኝ